አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ ውድ ቤተሰቦቼ? እስከ ዛሬ ግቢ ላሳያችሁ እያልኩኝ እዚህ ኩኔ ሳደርቃችሁ ከርሜ ነበር ማለት ነው። ዛሬ ደግሞ ቤቱን ራሱን ነው ማሳያችሁ። አልተረተበም ምናምን በደንብ ማለት ነው። በተገቢ ከራስ ቤት እየወጣን ነው። ነገ ነው ወራችን የሚሞላው። እህቴም ጥላኝ ሄዳለች። ዝም ብዬ ሲደብረኝ ነው ማለት ነው ለመቅረጽ የወሰንኩት። ዝሮ ላሳያችሁ ማለት ነው። አሁን በር ላይ ነኝ። ራስ ለሚገባ ነው 1 2 3 ይሄውና። ከዚህ ወደ አልፋችሁ አታውቁም። ዛሬ ግን ታልፋላችሁ። መስኮቱ ይሄን ይመስላል። ኤች ነው። ይሄኛው ደግሞ ይሄው ቢስሚላ ቤት ስንገባ በሩ ልዝጋው እንዲታይ ማለት ነው። በነገራችን ላይ ፀሐይ ይገባል። በሩ ቀን ቀን መብራት አያስፈልገንም። አሁን የምታዩት ካለ ምንም መብራት ነው ማለት ነው። ይሄ ቡና ልንጠጣ ነው ዛሬ በሆዶ። እኛ ጋር ገበያ ነው ዛሬ። ቤተሰቦቻችን ምናምን ከመጡ እናፈላለን፣ አልበለዚያ ላሽ እንለዋለን። ቡና ስለተወደደ ነው የኑሮ ውድነቱን አልቻልነውም። ቡና ተጨምሮበት ደግሞ አይቻልም። ስለዚህ ላሽ ነው የምንለው። ቡና አንጠጣም እኛ ማለት ነው። እንግዳ ሲመጣ ብቻ ነው የምናፈላው። እና ሳሎኑ ይሄን ይመስላል። ኦልሬዲ ቡና ስፍራው ይሁንና እዚህ ይሄ አረብያ መጅልሱ በደንብ ልታዩት ይገባል። እናንተም እንዲታዙ ማለት ነው። የልቋማ ልጆች ምርጥ ነው። ድንጋይ በሉት ምንም ትርቡሽ አይልም ምናምን። ይሄ እንትኑ ማለት ነው። ይሄ ጠረጴዛው ነው አብሮት የሚመጣው። እነዚህ ደግሞ የቡና ማቅረቢያዎቹ ናቸው ማለት ነው። እነዚህ 4 ፍሬ እንደ እንትናቸው ነው። የኛ 2 ኮርነር ብቻ ስለሆነ 4 ነው። ኮርነሩ በጨመረ ቁጥር እየጨመረ ይመጣል ማለት ነው። ሳሎኑ ይሄን ይመስላል። ግድግዳውም እንደዚህ ነው። ኮርኒሱ ሁላ ይሄን ይመስላል ማለት ነው። ከዛ በዚህ እንሄዳለን። አሁን እቃ ቤት ነው የምንገባው። ተጠንቀቁ፣ አይናችሁን ጨፍኑ። ይሄ ይሁንና እቃ የለቃቂ ቤት ይመስላል። ይሄ መሬት ላይ ያለው ይሄ የታጠበ እቃ ነው። እነዚህ ጀሪካዊ ናቸው። እነዚህ ባሎቹ ሽሮና የዱቄት እቃ ናቸው። ይሄ ዳቦ መጋገሪያ ታውቁታላችሁ። በርሜሉ የእንጀራው መሰቢያ ምጣድ ነው። እዚህ ጋር ደግሞ ምሳ እየተሰራ ነው ውድ ቤተሰቦቼ። እና ይሄን ይመስላል እቃ ቤቴ። በደንብ አልተረተበም። ወደፊት የምንረትበው ይሆናል ኢንሻአላህ። ምክንያቱም ግማሹን እቃ እዚህ አስገብቶታል። ካለ ፕሮግራም የሰራው ባሉከው ፍሪጁን እዚህ አምጥቶታል ማለት ነው። ፍሪጁ ይኸውና እዚህ እዛ እቃ ቤት ነበር መሆን የነበረበት። ቡፌውንም እዚህ አድርጎታል። አሁን ይስተካከላል ማለት ነው። ይሄ እዛ ይሄዳል። ይሄ ብረት ድስት ነው፣ ቦታ አጥቶ እዚህ ተቀምጧል። ይሄ ደግሞ ጓደኛዬ አረብያ መጅሊስ ነው ማለት ነው። ጓደኛዬ ያዛው ተሰርቶላት መጥቶ እዚህ ተቀምጦ ነው ማለት ነው እኛ ጋር። እና ይሄ እሷ ነው ማለት ነው። በጣም ምርጥ ነው። ታዩ ድርቅ ያለ ነው። የከረን ምጫዋን በጣም አሪፍ ነው ማሻአላህ። እና ይሄ በርሜል ነው ከዛ የተላከ። ደግሞ የምንጠቀማለን እንግዲህ ሲመጣ የምንጠቀማቸው ብርድ ልብሶች ናቸው። በነገራችን ላይ እኔ የሴቶች ክላስ ነው ግን አልተስተካከለም፣ አልተረተበም ይሄኔ ማለት ነው። እንግዲህ ሲመጣ እንደዚህ ያድሩበታል እንጂ ገና አልተፈረሸም። ቀላል ነው። እዛው ሲሄድ ፈርሸዋለሁ ብዬ ነበር፣ አልሆነም። እንግዲህ ኢንሻአላህ ወደፊት ዱብ እየሰራው ልፈርሸው እችላለሁ። ይሄ የሴቶች ክላስ ነው ማለት ነው። ኦልሬዲ መተናል። ይሄ ደግሞ ሻወር ቤት ነው። እዚህ ባሊ ውሃ እየሞላን ነው። ውሃ ከሄደ የልብስ መጠራቀም የቆሻሻ ልብስ። ይሄ በር ነው ማለት ነው። የመኝታ ክላሳችን በር ነው፣ የእንጨት በር። ያኔ 5000 ነበር የተገዛው። አሁን ውድ 10,000 ሳይገባ አይቀርም በነገራችን ላይ። ይሄ ደግሞ መኝታ ክላስ ነው። መኝታ ክላስ ማን አለ መሰላችሁ? ሚጣይ ይኸውና ዛንጎ በር አርገንላት ነው ማለት ነው። ቢምቢ እንዳይበላት ዝንብ ምናምን እንዳይገባባት ነው። እንደዚህ ያልጋው በርቅስቅስ ያለው በሷ ምክንያት ነው ማለት ነው። እና ይሄን ይመስላል ቁም ሳጥኑ። ይሄና ተላይ ሻንጣ ያለ። ይሄን ሻንጣው መቼ እንደመገተተው ወዴት ሲሄድ እንደመገተተው አላውቅም። ብቻ ተላይ ወጥቶ ጉፍ ብሏል። ይሄን ይመስላል ውድ ቤተሰቦቼ። መዋቢያው ይሄውና እንደዚህ ነው። ክላስሽን አሳይኝ ያላችሁ ቤትሽን አሳይኝ ያላችሁ ልጆች አላችሁ። ይሄውና ይሄን ይመስላል ለቤቴ። ሙሉውን አሳየኋችሁ። ምንም ሳላስቀር ሻወር ቤት ሳይቀር ማለት ነው ያሳየኋችሁ። እና እንደዚህ ነው።
እስካሁን ድረስ ስለተከታተላችሁ ከልብ አመሰግናለሁ። ሁላችሁንም ወዳችኋለሁ። ይህንን ቪዲዮ ላይክ እያደረጋችሁ እስኪ በትንሹ 10,000 ላይክ 10,000 ቪው እንዲታይ ይፈልጋለሁኝ። እየጠፋሁ ነው በነገራችን ላይ ሰሞኑን ኢንሻአላህ አልጠፋም። ምጣይም እየጠነከረች እያለ የእናንተም እይታችሁ ሰብስክራይባችሁ ሞራል ከሰጠኝ ያው እመጣለሁ ማለት ነው። ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ። ጀዛኩሙላሁ ኸይር